ሄሎ ሄሎ አለቃ ሰላም ነው? አለን አማን ነው። አለን። እሺ ደብዳቤ አዘጋጅተንልሃል። አሁን የእንትን ያለ ምንድነው ደብዳቤ ተዘጋጅቶ ሁሉ ነገር አልቆ ማንነትህን የሚገልጽ ለምን ዓላማ እንደተላክ የሚገልጽ ደብዳቤ በእንግሊዘኛ አዘጋጅተን ጨርሰናል። ጨርሰን ዋትስአፕ ነበረ ስንጠብቅ የነበረው። ያ ዋትስአፕ ሳይገኝ ወደዛ እንዳጋጣሚ እንትን አልክ። ቆይቷል እሱ ከተዘጋጀ እና ዋትስአፑን ከመሻገር በፊት ስልክ ላይ ልልክልህ ፈልገን ነበር። እነሱ አሁን ዋትስአፕ ካላቸው ዋትስአፕ ላይ ደብዳቤውን እንልካለን። እንደዛ ይሻላል። አዎ አንድ ይሄ ነው። አይ ደብዳቤው ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ልበልህ። አሁን ዋናኛ የምንፈልገው የተላክበት ዋነኛው መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆንህን የሎጂስቲክስ ኃላፊ መሆንህን ትገልጽላቸዋለህ። ለመጀመሪያው ደብዳቤውንም እንልካለን። አሁን የዋትስአፕ ቁጥር ነው የምታዘጋጅልኝ። የዋትስአፕ ቁጥር ታዘጋጅልኛለህ። የዋትስአፕ ቁጥር ላይ ይላካል ደብዳቤው። ከዛ በቃል ግን ሰውየው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው ቢሮ ለመክፈት ነው። ቢሮ ለመክፈት ነው የምፈልገው። ቢሮ እንድከፍት ነው የምትለው። በቃ ቢሮ ተከፍተው ከዛ በኋላ ቢሮ በአጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ዝርዝር ትገልጸዋለህ። ዲፕሎማሲያዊ ግንኙነትና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋናው ለጨርስ የመጣሁት ቢሮ ለመክፈት ነው የመጣሁት ትለዋለህ። ከዛ ቢሮ ላይ ቁጭ ብዬ አሁን አንተ የተወሰነ ማለት 15 ቀንም ይሁን ምንም ይሁን ቢሮ እንደፈቀዱልህ ዝርዝሩን በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ትሰራላችሁ ማለት ነው። ዋና አሁን መጀመሪያው ቢሮ ነው። የመጀመሪያው ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ወደ ሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ማሰልጠኛ ነው። ሁለት ነገር ነው የምንፈልገው። አሁን የመጀመሪያው ቢሮ ነው። ቢሮ ከተከፈተ በኋላ ሁለት ነገር ነው የምንፈልገው። ቢሮ የሚያመቻቸው ምንድነው? ልክ እንደዚህ ብለህ ትነግረዋለህ። ቢሮ የሚያመቻቸው ሁለት ነገር ነው። አንድ ወታደራዊ እርዳታ ማለት ነው፣ መሳሪያ እርዳታ ነው። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ ምንድነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው፣ ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። እግረኛ አይደለም። ተረዳኸኝ የምለው አይደለም። ሁለት ነገር ነው የሚያሰለጥኑልን። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን። ስለዚህ ይሄ በዚህ ምናልባት ማስታወሻ ብትይዝ ደስ ይለኛል። ማስታወሻ እያስኩ ነው ስነግረኝ እያስኩ ነው። አሁን ካንተ ያስኩት የምነግረኝን በወረቀት እየጻፍኳቸው ነው። አንደኛ ቢሮ መክፈት ነው። ቢሮ መክፈት እሱ መጀመሪያ ማለት አለበት። ቢሮ መክፈት ያስፈልግበት ዋና ይሄ ማለት እሺ ቀጥል። ቢሮ መክፈት ያስፈልግበት ዋነኛ ምክንያት ለሁለቱ ነገሮች ነው እንዳልከኝ። አንደኛ ወታደራዊ ቁሳቁሶችን ለማሟላት ድጋፍ ለማግኘት፣ ሁለተኛው ማሰልጠኛ ነው። ማሰልጠኛ ሲባል ባልከኝ መሰረት ሁለት ነገሮች እግረኛ ሳይሆን የኮማንዶ ስልጠናና የመካናይዝድ ስልጠና ማለት ነው። ይሄ ነው። እሺ ጨምር በዚህ ልክታስ በቃ ይሄ ነው። እና ግን ዋናው ምንድነው? አሁን አስመራ ሄደህ ወደ አስመራ ሄደህ ከፍተኛ ባለስልጣናት ጋር ተገናኝተህ የቢሮውን ጉዳይ ለመጨረስ መምጣት ነው የምትነግረው። እሺ ወደ አስመራ ሄደህ በቃ ወደ አስመራ መሄድ አለብህ። አስመራ ሄደህ ከዛ ካለው ከፍተኛ አመራር ጋር የማነ ገብረአብ የሚባል አለ። ስሙንም የማነ ገብረአብ እሱ ማለት እንትን ነው በቃ ሁለተኛ ሰው ነው። በዛ ኢሳያስ ተቆላለ
ከሱ ጋር ሄደ ያው ከሱ ጋር ያው እንትኑን ለመጨረስ ነው በዋናነት የቢሮውን ጉዳይ ለመጨረስ እዛ ድረስ ሄደ። ቢያንስ የማነ ገብረአብን አግኝታ ከሱ ጋር መክረህ ይሄንን ቢሮ መክፈት እንደምትፈልግ ከተቻለ ከዋናውም ጋር ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማነ ገብረአብ ጋር ብቻ አስመራ ሄደህ ይሄንን ጉዳይ መጨረስ እንዳለብህ መንገር አለብህ። እንደሱም ባጠቅስም እነሱም እኛን እንዴት አልፎ እንዳይሉ እንደውም ስምንም ባጠቅስ አስመራ ግን ድረስ ሄደህ አስመራ ካሉት ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ እንደምትፈልግ ቢሮ ለመክፈት መምጣትህን ትነግራቸዋለህ እና ሌላ ተከታይም ደግሞ ቡድን እየመጣ መሆኑን ትነግራቸዋለህ። እሱ ግን በኋላ ነው የሚመጣው። አሁን አንተ ነህ የዴሌጌሽኑ መሪ አንተ ነህ። በነገራችን ላይ በደብዳቤው ላይ ገልጸነዋል። የልኡኩ መሪ አንተ ነህ። ለምን የስራ አስፈጻሚ ኮሚቴ አንተ ነህ። አሁን ከሚሄዱ ሰዎች እንትና እያሱን ቢሄድ አበበን ቢሄድ አንተ የስራ አስፈጻሚ ኮሚቴ አባል ነህ። የስራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ። የስራ አስፈጻሚ ኮሚቴ አባል አይደለህም። የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ። የመምሪያ ኃላፊ ነህ። የመምሪያ ኃላፊ ነህ። ስለዚህ አሁን ለስራ አስፈጻሚ ኮሚቴ የተላክ መሆንህን ተልካ ቢሮ ለመክፈት ግን አስመራ ወሳኝነት አለ። አስመራ ሄደህ አስመራ ካሉ ባለስልጣናት ጋር ተነጋግረህ ቢሮ ለመክፈት መምጣትህን እና ያው ደግሞ የቢሮ ዓላማ ደግሞ እነዚህን ሁለት ነገሮች ለማመቻቸት መሆኑ ትገልጽላቸዋለህ ማለት ነው። መልካም። ሌላ አንዳንድ ያነሳበት ጥያቄ ያለ ሰውየው የአንድነት ጉዳይ ያወርተኝ እኛ እንደ ህዝባዊ ድርጅት መስርተን ያለ ነው እና በአንድነት ማለት ካለበት ድርጅትና ድርጅት የሚነጋገር የሚል ምላሽ ነው የምሰጠው። የአንድነት ጥያቄ ጠይቀውኛል ቅድም። ኦኬ ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት አዎ ሁለት ድርጅት አመጥቷል። ስለዚህ ድርጅቶች ናቸው ተነጋግረው ወደ አንድ መምጣት ያለባቸው የሚለው ነው ምላሽ መልሰው እንጂ እንደዚህ ነው ብዬ ዲቴል ማለት አልፈልግም። አይ ድርጅት እነዛ ያው አሁን ያለው አማራን በአራቱም ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ በአራቱም ጠቅላይ ግዛት የሚንቀሳቀሰው ብቸኛው ድርጅት እኛ መሆናችንን ትገልጽለታለህ። እነዛ ሌላ ድርጅት በመስረት ላይ ናቸው። እነሱ ሌላ ድርጅት ከመሰረቱ በኋላ አንድ ለመሆን እንደምንነጋገር እስከዛ ድረስ ግን ትግል ቆሞ ሊጠብቅ አይችልም። ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ መለስ ነው እኛ ብቻ መሆናችንን እነሱ አንድ ድርጅት መስርተው እስከሚመጡ ድረስ እየጠበቅን መሆኑን ሲመጡ እንደምንነጋገር ለማንኛቸውም ያለውን ሂደት ግን በደንብ አስረዳው። የነበረውን ሂደት በደንብ አስረዳው። እኛ አይደለንም እነሱ ረግጠው መውጣታቸውን በምርጫ ሲሸነፉ ረግጠው መውጣታቸውን አሁንም እኛ እየጠበቅን ያለነው ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑን ሌላ ድርጅት መስርተው ሲመጡ ለመነጋገር ፍቃደኛ መሆናችንን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል ትግል እያደረግን መጠበቅ እንዳለብን ትነግረዋለህ። በደንብ ታስረዳዋለህ። አፍታተህ አስረዳው። እሱን ማሳመን አለብን። እኛ አሁን ይሄ ድርጅት በቃ ብቸኛው የአማራ ድርጅት መሆኑን እየታገለን እነሱ መጠበቅ እንዳለበት ድርጅት ሳይመሰረቱ ግን ከእነሱ ጋር አንድ መሆን እንደሚያስቸግር በደንብ ትነግረዋለህ ማለት ነው። እንደገና ደግሞ እነሱ አሁን በብዙ ችግር ተጠምደዋል። በነገራችን ላይ በብዙ በውስጥም በውጭም ያው እንደምታየው ትሰማለህ ብዬ ታገኛለህ እንትን ማህበራዊ ሚዲያ ሰሞኑን አግኝቼ አላውቅም። በቃ በጣም በችግር ላይ ነው ያሉት እነሱ። በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ አይደለም ተወሳስቦባቸዋል። አሁን እንትኑ በቃ አጠቃላይ አሁን ከኛ ላይም ተነስቶ ዘመቻው ወደ ጎጃም ወደ ዘመነ ላይ ሄዷል። እንትና ራሱ ዘመዴም ራሱ ወደዛ ዞሯል። ሁሉ ነገር አሁን ከኛ ጋር ሳይሆን እነሱ ቤት ነው አሁን እሳት የተቀጣጠለው። እኛ ቤት እሳት ለማቀጣጠል ሲሰሩ እነሱ ቤት እሳት ተቀጣጥሏል። እና ብቻ ዞሮ አሁን ብቸኛ ተስፋ ያለው እኛ ነው። ተስፋ ያለው እኛ ነው። በደንብ መንገር እውነታውን መንገር ምንም ይሉኝታ አያስፈልግም። በደንብ መንገር ያስፈልጋል። ዞሮ እኛ ነን አሁን በቃ ብቸኛ የአማራን የአንድነት ጥያቄ የፋኖን አንድነት ጥያቄ መለስ ነው እኛ ነን። በተሟላ መልኩ አይደለም ግን ዞሮ ግን ከኛ የተሻለ ስብስብ የለም። ስለዚህ አሁን እኛ በውስጡ ያሉትን ድርጅቶች ትዘረዝርለታለህ። ይህንን ጥያቄ ያሟላኛ መሆናችንን እኛ እየታገልን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደኛ
አንድ እንደምንሆን በዛ ድረስ ግን ከኛ ጋር መስራት እንዳለባቸው ከነሱም ጋር መስራት ከፈለጉ መስራት እንዳለባቸው ተነግራቸዋለህ። ግን እነሱ አንድ አይደሉም። ዞሮ ዞሮ ከኛ ጋር ግን መስራቱ አማራጭ እንደሌለው ተነግሯል። አለዛ እነሱ አንድ እስከምትሆኑ እንጠብቅ የሚሉ ከሆነ እነሱ እንደዚህ አይነት የኪናን ሰው ከሆነ ከፋኖ ጋር በቃ በአጠቃላይ መስራት እንደማይችሉ እነሱ ማለት ነው። እና ይሄ እድል ወርቃማው እድል ያልፋል። በደንብ መከራከር አለብን። ያልፋል። ስለዚህ አሁን ህዝቡ ይሰላቻል። ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል። አሁን በዚህ አይነት አሁን በአጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ። ስለዚህ ለዚህ እርዳታ ያስፈልገናል። ይሄንን አሁን ማይደርሱልን ከሆነ የዛሬ 6 ወር ቢደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው። እናንተ አሁን ካረዳችሁን የዛሬ 6 ወር የምትረዱን ከሆነ ዋጋ እንደሌለው ታግራችኋል። ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰላችቷል። በቃ እውነት ለመናገር መጨረሻ ድረስ አሁን ይኸውና ከዓመት በላይ ትምህርት ቤት ተዘግቶበት ብዙ ነገር ሆኖ የተሰቃየ። ስለዚህ አሁን ውጤት ይፈልጋል፣ ለውጥ ማየት ይፈልጋል መሬት ላይ። ይሄንን ደግሞ ለማድረግ በማድረግ ነው መሳሪያ ብቻ ማድረግ አንችልም። ይሄንን ለማድረግ የእነሱ እርዳታ ያስፈልገናል። ስለዚህ ዞሮ እነሱ ናቸው እዚህ ላይ አሁን የምትረዱን ካልሆነ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ ማምጣት ማንችል ከሆነ ይሄ እድል ያመልጠናል። በቃ ፋኖ ተበታትኖ ይቀጥራል ብለህ በደንብ ማስረዳት ያስፈልጋል። ስለዚህ ይሄን ወርቃማ እድል ለእናንተም ያለው ወርቃማ እድል ነው። ለእኛ ብቻ ሳይሆን ለእናንተ ነው። እኛ ሁለተኛ ደግሞ እኛ የባህር በር ጥያቄ የለንም። ይሄንን በደንብ አስምርላችሁ። እኛ ነገር የለም። በቃ አንድ ጊዜ ሄዳለህ፣ አንድ ጊዜ አተነዋል። አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው። የአፍሪካ ህብረት ህግ አለ። በህጉ መሰረት ዓለም አቀፍ ህግን እናከብራለን። እኛ ምንም የባህር በር ጥያቄ የለንም። ወደፊት ማናነሳም። ለምን ይሄንን ጥያቄ ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው። ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። እኛ አሁን የውስጥ ሰላም ነው እንጂ ለማምጣት እንፈልገው እንትን ማለት አይደለም። ከጎረቤት ሀገራት ጋር መናቆር አይደለም። የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር። ስለዚህ እኛ ዓላማችን የውስጥ ሰላም ማምጣት ነው። ይሄ ደግሞ ምንድነው? ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካውን ብሔርተኝነት ማስቆም ነው። ዘረኝነትን ማስቆም ነው። እኛ የምንታገለው በመሰረቱ የጄኖሳይድ ምንጩም ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱ መንቀል ነው የምንፈልገው። ስለዚህ የምንዋጋው ዞሮ ይህን ስርዓት ስንዋጋ ዘረኝነትን ነው የምንዋጋው። እንደውም በደንብ አስረግጠን መንገር አለብን። እሱም ስላለው የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ ዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ የአማራን ችግር የምንፈታው ዘረኝነትን ከስር መሰረቱ ነቅለን ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን። ይሄ የኛ ራዕይ ነው፣ የአማራ ራዕይ ነው፣ የ30 ዓመት ራዕዩ ነው። ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄን ያመጣብን እና የማንነት ፖለቲካን እኛ የግድ በአማራ ለመታገል ብንገደድም ማለት ነው ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው። ጄኖሳይድ ተከፈተብን። ስለዚህ የምንታገለው እንዳማራ ነው፣ የተደራጀነው እንዳማራ ነው። ግባችን ግን ከስር መሰረቱ ኢትዮጵያን ውስጥ ኢትዮጵያን ከዘረኝነት ነፃ ማውጣት ነው። ከዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ልክ ሰውዬው ያለውን ነገር ትደግምላቸዋለን። ሁለቱ ደግሞ ይሄ ወሳኝ የባህር በር ጥያቄ የለም። እኛ ዘረኛ አይደለንም። ከኢትዮጵያ ውስጥ ዘረኝነትን ለማጥፋት ነው የምንንቀሳቀሰው የሚለውን ካስረዳሃቸው እኔ በደንብ አብረን መስራት የምንችል ይመስለኛል። መልካም። እሺ፣ ብዙ ያዝኳቸው ነጥቦች አሉ። ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችንና አጠቃላይ መዋቅራችን ምን ይመስላል በተመለከተ በአጭር ጽሁፍ አዘጋጅልሃለሁ። በዋትስአፕ ካገኘሁ ነው እልክልሃለሁ መጀመሪያ ጽሁፉን። እሺ እኛ ምን ትላለህ? ያንንም ላኩት እኔም ይሄኛውን እንትላቸዋለሁ። እሺ በቃ እኔ እልክልሃለሁ። ይሄንኛውን ጫር አድርጌ እልካለሁ። አይዞህ በርታ። የሚያስፈልገህ የውጭ ያሉትን ስልክ ቁጥር ታውቀዋለህ?
አላቅም ታንትና እዛ ስለነበርኩ ሲደውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ያጋጥም ስልኩ ውጪ ከተገኘ ሌላ ነገር ይመስላል ብዬ ቶሎ ቶሎ ማጠፋው ወደዛው። አሁን ግን ይደውሉልኝ አንዳንድ ሀሳብ ይስጡኝ። አይ በቃ አሁን እኮ ይሄ ስልክ እስከ መቼ ነው የሚሰራው? እስከ መቼ ነው የሚሰራው ይሄ ስልክ? በቃ ይሄ ምናልባት ከዚህ ቦታ እስካልተንቀሳቀስ ይሰራል። እሺ በቃ ቆይ ዛሬ ልክና ውጭ ያሉት ይደውሉልሃል። ይደውሉልኝ ዛሬ ይደውሉልኝ። ከዚህ በኋላ የሚያስፈልግህን ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው እንግዲህ ከ10 ሰዓት በኋላ ችግር የለም። እስከዛ እዚሁ ነኝ፣ እስከ ነገ እዚሁ ነኝ። ይደውሉልኝ፣ ማታ አካባቢ ይደውሉልኝ፣ እናወራ በደንብ። በቃ እንግዲህ እሺ በቃ እንግዲህ እዛ ከሆነ ይደውሉልሃል። እሺ አይዞህ። ቻው። እሺ አብሽር። አይዟችሁ።